የእመቤታችን ኪዳነ ምሕረት ንግስ በዓል ስናከብር በተለይ እመቤታችን ቅድስት ድንግል ማርያም እግዚአብሔር ለአብርሃምና ለዘሩ የገባውን ቅዱስ ኪዳን እንዴት እንደፈጸመ እንዴት እንዳሰበ የምናስብበት ነው። ከአብርሃም ከአባታችን ጋራ እግዚአብሔር ኪዳን አድርጓል። ከኖህ ጋራ እግዚአብሔር የምህረት ኪዳን ዳግም ምድርን ላያጠፋ በሰው ልጆች ድካም ምክንያት ያደረገው ኪዳን እንዲሁም ከሙሴ ከሕዝቡ ከእስራኤል ጋራ የገባው ኪዳን ደግሞ ይህ በብሉይ ኪዳን እግዚአብሔር የነበረውን ኪዳን ወደ ፍጽምና ያመጣበት በክርስቶስ ኢየሱስ እግዚአብሔር ከምድሪቱ ከሰው ልጆች ሁሉም ጋራ ከዚህ በኋላ በጸጋ ኪዳን በምህረት ምድርን የሚያድንበትን ጸጋ የፈጸመበትን ኪዳን በእመቤታችን በኩል ወደ ሰዎች ልጆች ሁሉ የመጣውን ቅዱስ ኪዳን ነው የምናከብረውና ስለዚህ ሰዎች ሁሉ በዚህ መንፈስ ይሄንን ሐሳብ እንዲያከብሩ ሁላችንም ይሄንን መንፈስ በልባችን ይዘን ይሄንን በዓል እንድናከብር ነው መጋብዛችሁ። ይሄ እግዚአብሔር የሰራው ትልቅ የማዳን ሥራ ነው። ይሄንን ምስጢር እንድንረዳ ሁላችንም በዚህ በዓል ላይ ተገኝተን ይሄንን የእግዚአብሔር የማዳንን ትልቁ ሥራ በተለይ እመቤታችን በቅድስት ድንግል ማርያም አማካኝነት ለሰው ልጆች ሁሉ የወረደውን የእግዚአብሔር የምህረት የማዳን ኪዳኑን ደግሞ እግዚአብሔር የፈጸመበትን ታላቁን የእግዚአብሔር ሥራ የምናከብርበት ይሆናል። ሁላችሁም ተገኝታችሁ ወደዚህ ማዳን ወደዚህ የእግዚአብሔር የምህረት ኪዳን እንድትጠቀለሉ በክርስቶስ እግዚአብሔር ሊሰራ የወደደውን ማዳን እንድናከብር ጋብዛችኋለሁ። እግዚአብሔር ይስጥልኝ። ተስፋው ለመላ